ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንደም ክርስቲያን ወንድምና እህቶች በያላችሁበት ሰላማችሁ ይብዛልኝ። አረብ ሀገር ለመምጣት ያሰባችሁ እህቶቼ እነዚህ ሁለት ነገሮች ሳትይዙ ወደ አረብ ሀገር እንዳመጡ ለማለት ነው። እነዚህ ሁለት ነገሮች ለእናንተ በጣም ጠቃሚና ኢምፖርታንት የሆኑ ነገሮች ናቸው። ወደ አረብ ሀገር ስንመጣ በቃ ሁሉን ነገር ጥለን ነው የምንመጣው። በቃ ሙሉ ለሙሉ ህይወት ይቀየራል ማለት ነው። በቃ በጣም ብዙ ነገሮች ይቀየራሉ እና እነዚህ ሁለት ነገሮች እዚህ ሀገር ላይ ሲመጡ በጣም ጠቃሚ የሆኑ ነገሮች፣ አንደኛው ትዕግስት ነው። ትዕግስት በጣም አስፈላጊ ነገር ነው። በጣም ከትንሽ እስከ ትልቅ አንቺ ላይ በቃ የተለያዩ ድራማዎችን ይፈጥራሉ። በቃ አንቺን ለመፈተን የማይደረገውን ነገር ሁሉ ያስደርጉሻል። ለምሳሌ እኔ ሰሞኑን ምን እንዳጋጠመኝ ልንገራችሁ። መነጽር ጠፋ። መነጽር ነበረ የተቀመጠው። የታረግሻለች። አይ እኔ መነጽር አላየሁም፣ እዚህ ነው ማስቀምጠው ካገኘሁት ምናምን ነገር አልኳት። አይ የተዘጋጀውን ቤት ግልብጥ አድርጋ ፈልጊ፣ እዛ አልተቀመጠም ማለት አልችልም። ቤቷ ነው አልችልም። እሷም በራሷ ቤት ማዘዝ እንደፈለገች ስለምትችል ግልብጥብጥ አደረገችው። ምንም አልቀራትም። እዛ አልተቀመጠም ማለት አልችልም። በቃ በዚህ ትዕግስተኛ መሆን በቃ ትዕግስቴን ማሳየት አለብኝ። ዝም አልኳት። እኔም አብሬ አብሮ እንደ ጣለ ሰው ሳፋልግ። ከዛ ሁለተኛ ጠንካራ መሆን አለባችሁ። በቃ ጥንክር ለነገሮች አለመበገር። ህፃናቶቹ ይሰርቧችኋል። እኔ አሁን የወለድኩት ልጅ የሚያህል ልጅ ሲሰርበኝ ሲገለምጠኝ፣ በቃ ካንቺ ትንሽ ናት በእድሜም በሁሉ ነገርሽም ታንስሻለች። አነጋገራቸው በቃ የሆነ ስርዓት አልባ ነው። አንዳንዴ አእምሮዬ እዚህ ጋር የሚቆጣጠረኝ ነገር አለ። ጥሪያቸው ስርዓት የለው፣ ንግግራቸው ስርዓት የለው እና ያንን ነገር ለመቋቋም አንቺ ምን መሆን አለብሽ? ጠንካራ። ይሄ ነገር ከሌለሽ እህቴ አትምጪ፣ ወላሂ ላዚም አትምጪ። እዛው ቤትሽ እንደፈለግሽ ተናግረሽ፣ እንደፈለግሽ ሰርተሽ፣ እንደፈለግሽ ተቀምጠሽ፣ እንደፈለግሽ አውርተሽ ነው። እዚህ ጋር መጥቶ ግን እንደፈለጉ ማውራት አይቻልም፣ እንደፈለጉ መብላት አይቻልም፣ እንደፈለጉ መስራት አይቻልም። እኔ አሁን እንደፈለግኩ አልሰራም። ምግብም ሁሉንም ነገር እሰራለሁ። ስሰራ ግን ከሷ ውጭ የሆነ ነገር ከሰራው ለምን ማለት ቤቱ የሷ ነው እና አንቺ ቤት እንደሌለሽ በቃ ሁሉ ነገሩን ጥለሽ ህይወት ትቀይራለች። ህይወት እዚህ ሀገር ስመጪ ግልብጥብጥ ነው የምትለው። አንቺ ታዛዥ አገርሽ ላይ የምታዥ ከሆነ ዝጋ ታዛዥ ነሽ። ትንሹ የ2 አመት የ3 አመት ልጅ አንበርክኮ ያዝሻል። እና እዚህ ጋር ለመምጣት አብሶ አዲሶቹ መታችሁ እንኳን የምታውቁት በጥቂቱ ታውቁታላችሁ። አዲስ የሚመጣ ወደ አረብ ሀገር ለመምጣት ያሰባችሁ ይህ ሀገሬ ልጆች እነዚህን ሁለት ነገሮች ሳትይዙ በሻንጣችሁ ቅድሚያ እነሱን ፓክ አድርጋችሁ ነው መምጣታችሁ አይደለም። እዚህ ጋር መጥቶ በጣም ብዙ ነገሮች አሉ። እዚህ ጋር ከመጣን በኋላ በጣም ብዙ የሚባሉ ፈተናዎች ያጋጥሟችኋል። ከአንድ ቤት ትወሰዳላችሁ። ከዛ ከሰራተኞች ጋር አትስማሙም። ሰራተኞቹ ቀድማችሁ ከመጡ እነሱ እንደ አዋቂ ይሆኑባችኋል። በቃ እናንተ አታውቁም። ልጆቹ እኔ ገና መጥቼ ግብት እንዳልኩኝ ልብስ ይዛ መጣች። ረመዳን ነው ወቅቱ አስታውሳለሁ። ልብስ ተኩሻለች። እኔ አሁን ደክሞኛል ነገ አልኩ። የሆነ ከፊቷ ኮስተር ብላ ገባች። ግን እኔ የዛን ታይም በጣም ስለደከመኝ በጣም ስለተጨናነኩ አዳር ጉዞ ቀን ላይም በጣም ፕሮሰሱ በጣም ያደክም ነበር። ኤርፖርት ውስጥ እዛ ውዬ ማታ ቢሮ ደግሞ ሌላ ቀውስ የሆነ ፕሮሰስ ተፈጠረና ያንን አእምሮ ያልቻለም
እንቅልፍም ፈልጌያለሁ። ድካሙ በጣም ተብረክርኬያለሁ። ልብስ መተኮስ አልቻልኩም። ነገ አልኳት። ፊቷን እንዴት አድርገው እንደወጣች በቃ ከዛ ተጀመረ ማለት ነው። ልክ 3 ወር ወይም 4 ወር 5 ወር ሲሆናችሁ በቃ መብታችሁ አንድ ስቴፕ ዜሮ የነበረው አንድ ይሆናል። አንድ ስቴፕ ላይ ይወጣል። በፊት ዜሮ ነበር፣ አሁን አንድ ስቴፕ ያርጋል። ኢትዮጵያ ወይም ኢትዮጵያ ቢልኳችሁ ብራቸው ይከስራል። እዚህ አይቀይሯችሁ። እናንተ መቀየር ካልፈለጋችሁ አስቸጋሪ ነው። እኔ ሀገር ሄዳለሁ ካልኳት ግዴታ ቲኬት ትቆርጣለች። ያመጣችብኝ ነገር ሁሉ ይከስርባታል። ያንን ስለምታስብ በቃ አንድ ስቴፕ ክብር ይሰጣቸዋል። 4 ወር ሙሉ ግን ክብር የሚባለው ነገር ለእናንተ በጣም ሰማይና ምድር ነው የሚሆነው። አጠገቧ ወደኩና አንድ ጊዜ የሆነ ቀላነሳ አጠገቧ ወደኩ። አጠገቧ ስወድቅ እኛ በሀገራችን የለመድነው እቴ ልጄ፣ እንደውም ወሎ አካባቢ የተወለዳችሁ ካላችሁ የሆነ ሰው ንቅፍ አድርገው እቴ ልጄ እኔን መባል የለመደ ሰው ያንን ነገር አስቤ መሆንሽ እንኳን ትለኛለች ብዬ የልጁ መጫወቻ እግሬ ውስጥ ሲገባብኝ ነው የወደኩትኝና ምን ለማለት መሆና ነው ምን ለማለት ፈልጋለሁ እንደዚህ ሆነችው እና በምንም ተአምር ብትታመሙ ምናልባት አንድ ቀን ተሳክማችሁ ትችላለች። ሁለተኛ ግን ሶስተኛ ግን አታሳከማችሁም። ራሳችሁን ጠብቃችሁ ጥንካራ ሆናችሁ ትዕግስተኛ ሆናችሁ የመጣችሁበትን ነገር አላማ አሳክታችሁ ለመሄድ ካሰባችሁ እነዚህን ሁለት ጥንካሬና ትዕግስት የሚባሉ ነገሮችን በሻንጣችሁ ይዛችሁ መምጣት አለባችሁ። አልበለዛ እዛው ሀገራችሁ ቁጭ ብላችሁ በቻላችሁት የምትሰሩትን ስራ እየሰራችሁ ብትኖሩ ነው የሚሻለው። ይሄንን የምነግራችሁ ለአዲስ ለሚመጡ ልጆች ነው። ምናልባት አዲስ ናችሁ የመጣችሁ ልጆች ከዚህ ቀደም ታውቁታላችሁ። በጣም ብዙ ልጆች ታውቁታላችሁ። ምን አይነት ስቃይ ምን አይነት መከራ እንደምታሳልፉ ስለምታውቁት ብዬ ነው። እኔ ወዲያው እንደመጣሁ አካባቢ ምን እንዳጋጠመኝ ልንገራችሁ። ምግብ ወላሂ ላዚም ከነ ህይወቱ ማዋጥ ጀመርኩ ብላችሁ ታውቁት። በቃ ፈራሁኝ። በቃ የሆነ የሰው ቤት አለ አይደለ እየሰራሁኝ ብሉ የሚባለውን ነገር አያው ብሉ ሳትባይ ደግሞ እኛ ኢትዮጵያኖች ደግሞ ብሉ ተብለን በሞቴ አፈር ሲሆን ተብለን የለመድን ሰዎች እዚህ ጋር መጠን ዝም ስትባይ በቃ አልፈለገችም ማለት ነው እንዲበላ ምናምን ስለምትይ በገዛ እንትንሽ በቃ እንትን ታያለሽ። መስረቅ ውስጥ ለራሱ ያስገባል። ራብ ነው። ራብ ስለሆነ ትገቢያለሽ። ፈልገሽው አይደለም መቼም ስርቆት የሚገባው ሰው ፈልጎ አይደለም፣ ሲርበው የሆነ ነገር ሲሆን ነው። እኔ በቃ እንዲሁ መዋጥ ጀመርኩኝ ወላሂ። እና ጠንካራ መሆን፣ ለነገሮች አለመበገር፣ ይሄ ሆደ ባሻነትን እዛው ጥሎ መምጣት። እዚህ መጥቶ መነፋረቅ፣ እንደውም ስታለቅሽ ደስ ይላቸዋል እነሱ። የሆነ ከበር በቃ ከበር አይሉሽም ምንም ያህል እንደውም እንደ ሰራተኛ ሰራተኛ እንደውም ክብር አላት። እነሱ ያን ነገር በፍጹም እንዲሆን አይፈቅዱም። እና የተከበራችሁ የሀገሬ ልጆች፣ ውድ ኢትዮጵያውያኖች፣ አዲስ ወደ አረብ ሀገር ለመምጣት ያሰባችሁ ልጆች እነዚህን ሁለት ነገሮች ትዕግስትንና ችሎታን ጥንካሬን ሳትይዙ በጭራሽ ወደ አረብ ሀገር እንዳትመጡ። እነዚህን ነገሮች ካሟላችሁ ግን የማትደርሱበት ነገር የማታልፉት እንትን የለም። እነዚህ ነገሮች ሰርታችሁ ወደ አረብ ሀገር መምጣት ትችላላችሁ። ቻናሉን ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። በዚህ ቻናል የተለያዩ ነገሮችን ካሁን በኋላ የምለቅ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።